ኦኬ ውድ የቻናሌ ቤተሰቦች ዛሬ ደግሞ ብዙ ጊዜ አዲስ ኢሜል ስንከፍት ልክ ስክሪኑ ላይ ቀይ እንዳበራው እንደምታዩት እንደዛ እያበራ አልከፍትም እያለ ኢሜል የሚያስቸግረን ችግር ፈተነዋል ማለት ነው። ስለዚህ በዛሬ ቪዲዮ እንደዚህ ሳይጠይቀን እንዴት መክፈት እንደምንችል እናያለን። ስለዚህ ቀጥታ ወደ ቪዲዮ። በመጀመሪያ ከዚህ በፊት እንዴት እንከፍት እንደነበረ እና እንዴት እንደሚያስቸግረን እናያለን። ስለዚህ ከዚህ በፊት እንከፍት የነበረው ክሬት ጉግል አካውንት ብለን ስንጽፍ ሰርች ባር ላይ እታች እንደምታዩት ክሬት ጉግል አካውንት ይላል። እሱን ክሊክ እናደርጋለን። ከዛ የመጀመሪያውን ክሬት ጉግል አካውንት የሚለውን ክሊክ ስናደርግ እንደዚህ ይመጣልናል። ስለዚህ ፎር ማይሰልፍ ብለን ነበር ከዚህ በፊት። በዚህ ፕሮሰስ ነው የምንቀጥለው። ፎር ማይሰልፍ የሚለውን ክሊክ ካደረግን በኋላ ይከፍትልናል። ስለዚህ ክሬት ጉግል አካውንት ይላል። ከዛ ፈርስት ኔም እና ላስት ኔም ይጠይቀናል። የራሳችን ስም እና የአያታችንን ስም እናስገባለን። ዴቭ ጆን ብያለሁ ለዚህ ኬዝ እኔ። ከዛ ዓመተ ምህረትና የተወለድንበትን ጾታ እናስገባለን። ከዛ ኔክስት እንላለን። ዩዘርኔም ይጠይቀናል። ዩዘርኔም እናስገባለታለን። ኔክስት እንለዋለን። ከዛ ፓስወርድ ይጠይቀናል። ፓስወርዱ እናስገባለታለን። እዚህ ላይ ነው እንግዲህ ችግሩ ያለው። ስለዚህ ስልክ ቁጥር ይጠይቀናል። ስልክ ቁጥራችንን እናስገብተን ኔክስት ስንለው there was a problem verifying your number ሚል ይመጣልናል ማለት ነው። ስለዚህ ይሄን ችግር ነው ዛሬ እንደዚህ ሳይጠይቀን ስልክ ቁጥርም ሳንጠቀም እንዴት መክፈት እንደምንችል እናያለን ማለት ነው። ስለዚህ የመጀመሪያው አማራጫችን የሚሆነው ስልካችን ላይ ሴቲንግ የሚለውን ከገባን በኋላ ወደ ታች ስክሮል አድርገን ጉግል የሚለውን ክሊክ አድርገን ከዛ የጉግል ሰርቪሳችን እንደዚህ ይከፍታል። ከዚህ በፊት ከሌለን አድ ኒው አካውንት ነው የሚመጣው። አሁን ግን ስላለን አካውንታችን ከተጫንም በኋላ ቀጥታ ወደ ታች ወርደን አድ አናዘር አካውንት የሚለውን ክሊክ እናደርጋለን ማለት ነው። ሁለተኛው አማራጭ የሚሆነው ደግሞ ስልካችን ላይ የጉግል አፕን በመጠቀም ይሆናል ማለት ነው። ስለዚህ አሁን የምናየው ስልካችን ላይ ያለውን ጉግል አፕን ተጠቅመን እንከፍታለን ማለት ነው። ስለዚህ ስልካችን ላይ ጉግል አፕን እንከፍታለን። ከዚህ በፊት አካውንት ከሌለን ክሬት ኒው አካውንት የሚል ነው የሚመጣው። እኔ ግን ከዚህ በፊት ስላለኝ የስክሪኑ ጫፍ ላይ ሄድና እቺ ቀስት የምታዩትን የፕሮፋይል ምልክቴን እጫናለሁ። ከዛ ልክ ሲከፍትልኝ የድሮፕ ዳውን ምልክቷን ከተጫንኩኝ በኋላ ወደ ታች ወርጄ አድ አካውንት የሚለውን ስጫን ስክሮል ካረገ በኋላ ዊንዶ ይከፍትልኛል ማለት ነው። ከዛ እታች ክሬት አካውንት የሚለውን ክሊክ አረጋለሁ። ከዛ ፈርስት ኔም እና ላስት ኔም አስገባለሁ። በዚህ መንገድ ምንም ስልክ አይጠይቀንም። ስለዚህ በዚህ መንገድ ነው የምንከፍተው ማለት ነው። ኔክስት ስለዋለሁ ኔክስት ስለው በርዝ ዴይ ያስገባ ይለኛል። ስለዚህ መንዝ ዴይ ይር አስገባለሁ። ጀንደር የሚለውንም ካስገባው በኋላ ቀጥታ ኔክስት ስለዋለሁ ማለት ነው። አሁን ኢሜይል አድሬሳችሁን ምረጡ ይላል። ወይሱ የሚሰጠንን አማራጭ እንመርጣለን። ኦር ደግሞ የራሳችን መስጠት ከፈለግን ታች ቼክ ቦክሷን ክሬት ዮር ኦውን ጂሜል አድሬስ የሚለውን ክሊክ አድርገን እናስገባለትና ኔክስት እንላለን። ከዛ ፓስወርድ ይጠይቀናል። ፓስወርድ ስትሮንግ ፓስወርድ እናስገባለታለን። ዜን ኔክስት እንላለን። ከዛ አሁን እንደምታዩት ኢሜል አድሬሳችንን በተሳካ ሁኔታ ከፍተናል ማለት ነው። ስልክ ቁጥርም አልጠየቀንም። ስለዚህ በዚህ መልኩ ችግራችንን ፈተናል ማለት ነው። አሁን ሪቪው ዮር አካውንት ኢንፎ ነው የሚለው የከፈተው ኢሜል አድሬሳችን ይሄው ነው። ኔክስት ስንለው ይከፍትልናል ማለት ነው። ስክሮል አድርገን ወደታች ፕራይቬሲ ፖሊሲውን አግሪ የሚለውን ክሊክ እናደርጋለን። አሁንም ከዛ ቀጥታ አዲሱን ኢሜል አካውንታችን አክሰስ ማድረግ እንችላለን ማለት ነው። እንደምታዩት ኢሜል አድሬሴ ይሄ ነው ማለት ነው። ስለዚህ በዚህ መንገድ ኢሜል አድሬስ መክፈት እንችላለን በቀላሉ ማለት ነው። ሌሎች እንደዚህ አይነት ቲፕስ ኤንድ ትሪክ እንዲደርሳችሁ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።